ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ የኦኤምኤን ዜና ነው። ከዜናዎቹ ጋር ነሞምሳ አድማሱ ነኝ። በምኒልክ አኖሌ ላይ የተፈጸመው ድርጊት አስከፊ ታሪክ መሆኑን የፖለቲካ ምሁሩ ሌንጮ ለታ ተናገሩ። በአቶ ሌንጮ ለታና ጃዋር መሐመድ የተመራ ልዑካን ቡድን የመታሰቢያ ሐውልቱን ጎብኝቷል። አቶ ሌንጮ ለታ በዚህ ወቅት የተፈጸመውን ግፍና በደል አምነው በመተማመን ለወደፊቱ መስራት ይበጃል ብለዋል። የተፈጸመውን መካድ አይቻልም ብለዋል። አፄ ምኒልክ ኦሮሚያንና የቀሩትን የደቡብ ኢትዮጵያ አካባቢ መውረሩ ጥያቄ የለውም። እሱ ራሱ ሲደነፋበት የነበረ ነው። የአውሮፓኖች ከአውሮፓ መጥተው አፍሪካን ቢቀራመቱ እኔ ቁጭ ብያ ላይም እኔም ተሳታፊ ነኝ ነው ያለው። እና ያ ታሪክ እንዳለ ሆኖ አንድ የተባበረ አገር ለመሆን የሚሸጋገረው ከዚያን ያን ታሪክ ወደ ኋላ በመተው አዲስ ስምምነት ላይ ሲደረስ ነው። አሁን በኢትዮጵያ ያን አይነት ስምምነት ለማርቀቅና ለመዋዋል ሁኔታው ተፈጥረዋል። እና ይሄ የሚያወዛግበንን የኢትዮጵያን ታሪክ ሁላችንም በጥሞና አይተን የኔም ቁስል የሌላውን ቁስል መሆኑን ተገንዝበን ለእርስ በርስ እውቅና ሰጥተን መወያየቱ ነው የሚያዋጣው። እንደዛ ካልሆነ ይሄ አገር እንደ አገር ሊቀጥል አይችልም የሚል ፍራቻ ነው ያለኝ። አፄ ምኒልክ የፖለቲካ ተንታኙ ጃዋር መሐመድ በበኩሉ አኖሌ ትልቅ የታሪክ ጠባሳ ነው ብለዋል። አኖሌ እንግዲህ የምኒልክ ወራሪ ጦር ወደ ደቡቡ በዘመተበት ወቅት ከፍተኛ ወንጀል የክራይም አጌንስት ሂውማኒቲ ከፈጸመበት አካባቢ ቦታ አንዱ ነው። ብዙ ሰው አኖሌ ሲባል የጦር ሜዳ እንደሆነ ነው የሚያየው። የጦር ሜዳ አይደለም ይሄ ቦታ። ይሄ ቦታ የኦሮሞዎች የጅላ ቦታ ነበረ። የገዳ ስርዓት የሚከናወንበት ቦታ ነበረ። 6 ዓመት ከፍተኛ ትግል ከተካሄደ በኋላ የሰላም ጥሪ ተካሂዶ እዚህ አካባቢ ያሉት ኦሮሞዎች ተሰባሰቡ። አገር ሰላም ነው፣ ለእርቅና ለውይይት ነው ተብሎ የተጠሩት ያላሰቡት ሆኖ እንደዛ አይነት አሰቃቂ ወንጀል የተፈጸመበት ቦታ ነው። ስለዚህ ኦሮሞዎች ይህንን በቁጭትና በንዴት የሚያስታውሱት ሰው ስለሞተ ወይም ደግሞ ወንጀል ስለተፈጸመ ብቻ ሳይሆን ጦርነት ላይ ሳይሆን በሰላም ጦርን የያዘ ህዝብ ሳይሆን ለሰላም ለእርቀ ሰላም የመጣ ህዝብ ላይ የተካሄደ አሰቃቂ ወንጀል መሆኑን ነው። በዚህ ነው እንግዲህ የሚታወሰው። ዘገባው የአብርሃም ብሩ ነው። የሆረ ፊንፊኔ መሰረት ድንጋይ በማፍረስ የተፈጸመው እኩይ ተግባር ላይ የተሳተፉ አካላት ለህግ እንዲቀርቡ ተጠየቀ። ድርጊቱን የፈጸሙ አካላት በከተማው ሁከት እንዲፈጠር የሚፈልጉ አካላት እንደሆኑም ተነግሯል። ጫልቱ ተፎ ተጨማሪ አላት። ከ150 ዓመታት በኋላ በፊንፊኔ የተከበረውን የኢሬቻን በዓል ተከትሎ ክብረ በዓሉ በሚከበርበት ስፍራ የኢሬቻን ማዕከል ለማስገንባት በከተማችን ከንቲባ ታከለ ኡማና በኦሮሞ አባገዳዎች የተቀመጠው መሰረተ ድንጋይ መፍረሱ አሳዝኖናል አሉ የከተማዋ ነዋሪዎችና ቄሮዎች። ቀድሞ ከከተማዋ የጠፋውን የኦሮሞን ታሪክና ማንነት ለመመለስ የተቀመጠውን መሰረተ ድንጋይ ማፍረስ የኦሮሞን ማንነት ከማፍረስ ከሚደረግ ሙከራ ለይተን አናየውም ብለዋል። ሰፊ የኦሮሞ ህዝብ በኢሬቻ በዓል ላይ ምንም አይነት ችግር ሳይፈጠር በሰላም አክብሮ መግባቱ ያላስደሰተው ክፍል ይሄን አድርጓል ብዬ አስባለሁ። ምክንያቱም ይሄ የዚህ የሰፊው ህዝብ ምልክት ከሆነ መጠበቅ አለበት፣ መጠበቅ አለብን። ሁሉም አካል መጠበቅ አለበት። እሴት ነው፣ ሰላም ነው፣ የሰላም ምልክት እስከሆነ ድረስ ማለት ነው። ይሄንን መታሰቢያ ማጥፋት ማለት ትልቅ የሆነውን የኦሮሞ ህዝብ በታሪክም በሁሉም ነገር ትልቅ የሆነውን ትልቅ ካልቸር ያለውን የኦሮሞ ህዝብ ማሳነስ ይመስለኛል። ከአንድ ነገር ምልክት በስተጀርባ አንድ ነገር አለ። ይሄ የኦሮሞ ህዝብ ትልቅ ምልክት ነው።
ይህን አይነቱን አጸያፊና አሳፋሪ ተግባር የፈጸሙ አካላትም ኦሮሞ ለዘመናት ከተገፋበት ቀዬው ዳግም መመለሱ ያስቀየማቸው ሰዎች ናቸውም ይላሉ ነዋሪዎቹ። ሰላማዊ የሆነውን ህዝብ ፍቅር የሆነውን ህዝብ በመቻቻል ውስጥ ያለፈውን ህዝብ ወደ ሌላ አቅጣጫ ለመውሰድ ያሰበና ሰላም ወዳድ ያልሆነ አካል ነው ይሄን ያደረገው ብዬ አስባለሁ። ማንም ሳይወክላቸው ለራሳቸው ስም በመስጠት የከተማዋን ሰላም ለማወክ የኢሬቻ በዓል በከተማዋ ከመከበሩ በፊት ባሉት ቀናቶች ሲንቀሳቀሱና ኢሬቻን ለፖለቲካዊ ፍጆታ ለመጠቀም ያለሙ አካላት ድርጊቱ ሊፈጽሙ ይችላሉም ብለዋል። ለምሳሌ እንደ ባልደራስ ህዝብ ወኪል ያልሆኑ ህዝብ ያልወከላቸው ትግስ ዝም ሲባሉም ሰውም ሲታገሳቸው ለምን እንደታገሳቸውም ያልተረዱ ፍቅርን ያልተረዱ ሰላምን ያልተረዱ መግባባትን ያልተረዱ ዝምታ ቋንቋ መሆኑን ያልተረዱ አካላት ከሁለት ቀን በፊት ኢሬቻ ትክክል አይደለም በዚህ መከበር የለበትም የሚሉ አካላት አሉ። ስለዚህ ይሄ ጉዳይ ከነዚህ አካላት ጋር ሊገናኝ የሚችል ጉዳይ ነው ብዬ አስባለሁ። የኦሮሞን ህዝብም ነው ስርዓቱንም የሚቃወም ነው የሚመስለኝ እና ከዛ የሚተናነስ ድርጊት ነው ብዬ አላስብም። መንግስት ራሱ ካፈረሰ ቀን ማፍረስ አለበት እንጂ ማታ 6 ሰዓት ላይ ባነሮቹን ማንሳት ጀመሩ። ከሁሉም ከተማ ውስጥ ማለት ነው። ባነሮቹን ካንሱ በኋላ ይሄን መጥቶ ፈረሱ። ድርጊቱም ኦሮሞ በከተማዋ ይበልጥ ማንነቱን የሚያንጸባርቁና ባለቤትነቱን የሚያረጋግጡ ሌሎች ስራዎችን እንዲያሳይ የሚያደርግና አንድነቱን ይበልጥ የሚያጠናክር ነው ብለዋል። በዚህ በተከሰተው ጉዳይ ተነስቶ የነበረውን ፍቅር የነበረውን መቻቻል ወደ ኋላ የሚመልስበት ሁኔታ የለም። የበለጠ ታሪኩን ሊያሳይ የሚችል ሐውልቶች ሊገነባ ይችላል ማለት ነው። እሴቱን ሊያገለብት የሚችል ታሪኩን ሊያሳይ የሚችል ኦሮሞን ህዝብ ሊያሳይ የሚችል ሐውልቶች በሰፊው ሊገነባም ስለሚችል ይሄ ለጠላቶች ወይም ደግሞ በመልካም ነገር ለማይመለከቱት መልስ ነው ማለት ነው። መንግስት ድርጊቱን የፈጸሙ አካላትን ለህዝብ ይፋ በማድረግ እርምጃ ሊወስድባቸው እንደሚገባም አሳስበዋል። ይህንን ያደረጉ አካላቶች በፍጥነት ለምን እንዴት የሚሉት ጉዳይ ተጣርቶ ለህዝቡ ይፋ መሆን መቻል አለበት። ለህግ ማቅረብ አለበት መንግስት። አለበለዚያ ደኛ ዝም አንልም። ያለን የሚመጣው ነገር ሁሉ ሬድ ሆነን አለን። እንደ ቄሮ ፍንፍኔም እንደ ፎሌ ኦሮሚያም እንደ ቄሮ ኦሮሚያም እንደ ኦሮሞ ህዝብም ይሄን ነገር የኛ ሁሉም ህዝብ ነው የተፈረሰው እንጂ ድንጋይ አይደለም። ይሄ ድንጋይ አይደለም፣ ሲምቦል እኮ ነው። የሆረ ፊንፊኔ ኢሬቻ ባሳለፍነው ሳምንት በፊንፊኔ ከተማ መስከረም 24 2012 በደማቅ ሁኔታ መከበሩም ይታወሳል። በድሬዳዋ ከተማ አስተዳደር የነዋሪዎችን ሰላም እያወከ የሚገኘው ራሱን ሳተናው ብለው የሚጠራው ቡድን መንግስት በቸልታ ማየት የለበትም አሉ የከተማ ነዋሪዎች። ነዋሪዎቹ ለኦኤምኤን በሰጡት አስተያየት የዘርፋ ሁከት ቡድኑ ህዝቦችን እስከ ማጋጨት ዓላማ ይዞ ይንቀሳቀሳል ብለዋል። ኡዲ ሙሳ ነው አስተያየቶቹን ያጠናከረው። ሳተናው የሚባል ቲም የዘራፊ ቡድን ነው። እቺን አገር ለመበታተን የተነሳ ቡድን ነው። ህዝብን ለህዝብ ለማጋጨት የተነሳ ቡድን ነው። ሳተናው ብሎ ራሱን የሚጠራ አካል አደገኛ ቡድን ነው። አደገኛ ቡድን የብሔር ብሔረሰቦችን መብት ካለመጠበቅ ይልቅ ረብሻ መፍጠርና ውከት መፍጠርና ብሔር ብሔረሰቦችን ማጋጨት ጥረት የሚያደርግ አካል ነው። ከአድማ በታኝ ከፖሊስ ሀታ እስከ ፋይናንስ ድረስ ኔትወርካቸው የተሳሰረ ነው። ፖሊስ አድማ በታኝ ሳሉ የድሬዳዋ አድማ በታኝ ተብሎ የሚጠሩት ሳተናው አለ። በመቀጠል ፖሊሱ ሳተናው አለ። በመቀጠል የስፖርት ኮሚሽን ማለት ፉትቦል ስታያቸው የድሬ ከነማ ደጋፊ ይመስላሉ እንጂ ሳተናው ናቸው። እንዴት ያቅተዋል መንግስት? ይሄ ያሳፋሪ ነገር ነው። እኔ እንደ ለመንግስት አፍርበታለሁ። መንግስት አቃተው ሲባል ያሳፍራል እንጂ ሲጀምር የኛ መንግስት ድሬዳዋ አስተዳደር ስልጣን የለውም። ፖሊስ ኮሚሽን የማዘዝ ስልጣን የለውም። ምንም ስልጣን የለውም። ያስቃል እኮ ሊያዝም ሊፈጽም ምንም የሚችለው ነገር የለም። አይተናልም። የድሬዳዋ አስተዳደር የሚችለው አስተዳደሩን ደሞዝ መክፈል ነው እንጂ የፖሊስ የማዘዝ ስልጣን የለውም። ለምሳሌ ቀፊራ ውስጥ የሰው ፍየል ይሰርቁና አርዶ የውና የናንተን ፍየል ህዝብን ለማነሳሳት
ፍየሏን ቆራርጦ ስጋውን ያሳያሉ ቀፊራን ለማነሳሳት የተሰረቀ የቀፊራ ፍየል ነች ታርዳ ስጋውን ያሳያሉ ይሄ ምን ማለት ነው ለምሳሌ መጋዚን የተሰበረ አዲስ ከተማ ውስጥ ነው ባንክን ከሌሊቱ 7 ሰዓት ኦሮሚያ ባንክ ሊሰበር የመጣ ጥይቱ ዘበኛ ላይ የተተኮሰ መጋላ ውስጥ ነው ጨለማን ተገናርጎ የሚዘምቱት የሰው ንብረት የባንክን የህዝብን ተቋም ላይ ዘመቻ የሚያደርጉ ከሌሊቱ 7 ሰዓት ላይ እዚሁ ድሬዳዋ መጋላ ውስጥ ነው ይሄ ምን ይባላል መንግስት ፌደራል መንግስት የራሱ ተልኮ ወደታች ወርዶ ከህዝቡ ጋር ሌላ ማዋቀር አድርጎ እቺን ከተማ በሴኩሪቲ አጥንቶ ወደ ሰላማዊ መንገድ መመለስ የራሱ ስራ ነው የራሱ አጀንዳ ነው ማሰብ አለበት የመንግስት ይሄንን ስራ ኦኤምኤን የህዝቦች ድምጽ ነው አሉ የቅማንትና የአገው ተወላጆቹ እንደተናገሩት የቅማንት ህዝብ ድምጽ የሚሆንለት ባጣበት ሰዓት ላይ ነው ኦኤምኤን የደረሰለት ህዝቦች ሊጠቀሙበት የሚገባ የህዝብ ድምጽ ነው ብለዋል ሪያድ ፌራ አዘጋጅታለች ለቅማንት ህዝብና ለሌሎች ድምጽ ለተነፈጉ ብሔር ብሔረሰቦች ድምጽ በመሆን የሚያገለግሉ ሚዲያዎች ላይ እንዲዘጉ ዘመቻ ማካሄድ ተገቢ አይደለም አሉ የቅማንት ብሔረሰብ ተወላጆቹ ኦኤምኤን በመምጣት የቅማንትና የአገው ህዝብ ችግርን ለመላው የኢትዮጵያ ህዝብ የሚያደርሱ ሚዲያዎችን መወንጀል ትክክል አይደለም ብለዋል በ21ኛው ክፍለ ዘመን ሊፈጸም የማይችል የዘር ማጥፋት ወንጀል እየተፈጸመብን ለምን ዘገቡ በሚመስል መልኩ ሲወነጀሉ አይተናል እንዲታገዱልን ብለው የሚጮሁበት ሁኔታ ስላለ እኛ ደግሞ የቅማንት ህዝብ ድምጻችን ነው አፍነን የምንገለውን ህዝብ ለምን ለዓለም ህዝብ አስተዋወቃችሁ የሚል ስራ እየሰሩብን ስለሆነ የሁሉም ኢትዮጵያውያን ድምጽ ናቸው እናመሰግናለን ስለተግባራችሁ በዚህ እንድትቀጥሉበት እንፈልጋለን ከኢትዮጵያ ውጭም ሌሎች ሚዲያዎች እየዘገቡ ስለሆነ እንደ ሮይተርስ ቢቢሲ እየዘገቡት ነው አብዛኛዎቹ ሚዲያዎች ስለ ቅማንት ህዝብ ችግሮች ለመናገር ፍላጎት እንደሌላቸው ነው የገለጹት ተወላጆቹ በተደጋጋሚ ሄደናል አይደለም መገፋታችን አይደለም በደላችን ሊያስተጋቡልን የኢትዮጵያ ህዝብ እንዲሰማው ሊያደርጉ ቀርቶ በር ላይ ገና በግልምጫና በጡጫ ነው እየተባረርን ያለነው ሄደናል ያላንኳኳነው በር የለም ኦኤምኤን ለቅማንትና አገው ህዝብ እንዲሁም ለመላው ኢትዮጵያውያን ጭቁን ህዝቦች ድምጽ በመሆን እያገለገለ እንደሚገኝም ጠቁመዋል መጥፎ ስራ መጀመሪያ ሲሰሩት ነው እንጂ መቆጠብ ለምን ተወራብኝ ወይም ለምን የዓለምና የኢትዮጵያ ማህበረሰብ አወቀብኝ ብሎ ላይታች መርገጥ ይሄ ተገቢ ነው ብዬ አላምንም ለሲዳማ ብሔር የህዝብ ውሳኔ ሐዋሳ ከተማ የተለየ ህግ ማዕቀፍ አያስፈልጋትም አሉ የሲዳማ ዞን ዋና አስተዳዳሪም አቶ ደስታ ሌዳሞ ህዝብ ውሳኔው በሰላም እንዲጠናቀቅ የነዋሪዎች ትልቅ አስተዋጽኦ ይጠበቃል ብለዋል ተጨማሪ ያለን የሲዳማ ብሔር የህዝብ ውሳኔ በማስመልከት በሐዋሳ ከተማ ጉዳይ ህግ ማዕቀፍ ይዘጋጃል ለሚባለው ከህገ መንግስቱና የክልል ህግ ማዕቀፍ ውጭ የተለየ ህግ ማዕቀፍ የሚያስፈልግ አይደለም ሲሉ የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ ለኦኤምኤን ገለጹም እንደ ሌሎች የክልል ከተሞች ሐዋሳም የሲዳማ ከተማ ናት ብለዋል የምርጫ ቦርድ ያኔ ከነቀጠረውን ሲቆርጥ ህግ ማዕቀፍ እንዲኖር ብለዋል እኛ የተለየ ህግ ማዕቀፍ ሳይሆን የሀገሪቱ ህገ መንግስት አለ በተዋረድ ስንመጣ የክልል ህግ ይኖራል ስለዚህ ሐዋሳ ከተማ ሲዳማ ዋና ከተማ ነው የምትሆነው ሲዳማ ብሔራዊ ክልላዊ መንግስት ከተቋቋመ በኋላ የራሱ ህግ ይኖረዋል ይህ ህገ መንግስቱን ያከበረና የህግ ክፍተት ባለባቸው ጉዳዮች ላይ የሚሸፍን ነው አማራ ውስጥ ባህር ዳር ትግራይ ውስጥ መቀሌ እነዚህ አካባቢዎች ላይ የተለየ ህግ የለውም የክልሉ ህግ አለ ህገ መንግስቱ አለ በዚህ መልኩ ነው የሚስተናገደው የተለየ ህግ ይኖራል ብለን አናምነው ህዳር 3 2012 የሚካሄደው የሲዳማ ብሔር የህዝብ ውሳኔም ሰላማዊ በሆነ መንገድ እንዲጠናቀቅ ከዞኑ ነዋሪዎች ሁሉ ለሰላም ዘብ መቆም ይጠበቃል ብለዋል የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ የአንደኛው ከህዝቡ ጋር ስንወያይ የነበረው ሬፈረንደም ለማካሄድ የአካባቢ ሰላም ወሳኝ ነውና ሰላሙ ደግሞ ያለው በህዝቡ እጅ ነው ይሄ በመሆኑ ህዝብ ስለ ሰላሙ አውቆ ነቅቶ ትንኮሳ የሚመስሉ ነገሮችም እንኳን ቢኖሩ በጥንቃቄና በትዕግስት ማለፍ እንዳለበት
ሰላሙን ራሱ ማረጋገጥ እንዳለበት፣ የሰላም ሰራዊት መሆን እንዳለበት፣ በዚህ ውስጥ ወጣቶቻችን አብነታዊ ሚና መጫወት እንዳለባቸው ተወያይተን የተግባባን የተስማማን ስለሆነ ሰላም አሁን በአካባቢያችን ጥያቄ ውስጥ የሚገባ አይደለም። ተማማኝ ሰላም አለ። ሰላማዊ በሆነ መንገድ ሬፈረንደሙን እንጨርሳለን የሚል እይታ ነው ያለ። ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለሆናችሁ እናመሰግናለን።